ከሙስሊሞች ከሙእሚኖች ቀልብ ላይ ጠፍቷል አሉ። ያ ረቢ የሞተ ሰው እንዴት ነው የምትሰው አሳየኛል። አላመንክም እንደ ኸሊሌ አላችሁ። አራምኛለሁ ባላ ቀልቤ ይረጋጋ አላችሁ። የጠየቁት አይነ اليقين ነው አሉ። በአይን ማየት ነው። እንግዲያውስ فخذ أربعة من الطير የተለያየ አራት አይነት አዕዋፍ የሚበሩ አዕዋፋትን ያዝ አላችሁ። ራሳቸውን ገድሎ እንደ ዑዘይር እኮ መቀስቀስ ይችላል አይችልም እንዴ? ወይ የሞተ ሰው ቀስቅሶ ማሳየት ይችል ነበር፣ ባጭሩ ገላገላቸው። ነገር ግን ይሄ ኢማን ዒልም اليقين አይን اليقين የሚባለው ነገር ከባድ ነገር ስለሆነ በብላሽ አይሰጥም፣ በብላሽ አይሰጥም። بقدر الكد تكتسب المعالي وبقدر الكد تكتسب المعالي ومن طلب العلا سهر الليالي በለፋው ቁጥር አላህ የበላይ ያደርጋል። የበላይነት የፈለገ ሰው ደግሞ ቀን ሳይሆን ሌሊቱ ሙሉ እንቅልፍ አጥቶ ነው ለፋህ ይሰጣል። من جد وجد ومن زرع حسد ለአላህ ብሎ የለፋ ደግሞ ሸክ የለበትም ያገኛል። አላህን ብሎ የከሰረ አንድ ሰው አንተ እስከ يوم القيامه አላህን ብሎ የከሰረ አንድም ሰው የለም። አላህን ክደው መخلوቅን ያዙ እነ ፊርዓውን እነ ሃማን እነ ነምሩድ ዓለምን የገዙ ዓለምን የተቋጠሩ መሳሪያ የነበራቸው ወታደር የነበራቸው አርሰለ عليهم طيرا أبابيل ترميهم بحجارة من سجيل فجعلهم كعصف مأكول ድምጥማጣቸው አጠፋናቸው አለ አላህ ቁድራውን ኢዝሃር ለማድረግ ነው። አለም ተረ كيف فعل ربك بعاد እንዴት እንዳደረጋ ተመለከተም ወይ? ቁድራው ወራ ነው። ማድረግ ሲፈልግ ኩንም አያስፈልገው ጭንቅላታችን እንዲገባ ነው እንጂ አላህ Subhanahu Wa Ta'ala ፈለገ ሆኖ መገኘት ብቻ ነው። ለዚህ እምነትህን እንደው ያለህን ተወኩል በአላህ ላይ አድርገው እሱን ያገኘ ነው አገኘ የሚባለው። አወለም ተኡሚን ቃለ በላ እንዴት ያ ረቢ ሊጥመኢን ቀልቢ አራት አይነት አዕዋፍ ያዛሉ። እርግብ ነበረበት የተለያዩ ናቸው። አዕዋፍ ወፍ ራሱ መያዝ ምን ያህል ያለፋሉ? ለምን ያደክማቸዋል? ኸሊሉር ረህማን ናቸው። ኸሊሉር ረህማን ማለት እኮ ደም ሴል ውስጥ የአላህ መሐባ የተቀላቀለበት ማለት ነው። አጀብ! አንድ አይን እርግብግቢት አላህን ሳያስታውስ ማይኖር ማለት ነው። ኸሊል ማለት አላህ ስሙን ስትጠራለት ያለኝን ሀብት እሰጥሃለሁ ድገምልኝ የሚል ማለት ነው። አላህን ስም ብቻ ለመስማት ማለት ነው። ሌላ ሀብት እሺ ምን ሌላ አሁንም በልኝ ያለኝን ሀብት ይጨርሱና ሌላ ምን ትሰጠኛለህ? ምንም የለም ባሪያ ሆንልህና አገልጋይ ሆንልሃለሁ። ምን ለማድረግ? አላህን ስም ለመስማት። አጀበል አራት አዕዋፍ ያዝ። ለምን ያደክማቸዋል? ያዙ አሉ። ፈስርሁን አላችሁ እረዳው አላችሁ። ከዛስ ያ ረቢ ደበላልቀው ከዛስ ثم جعل على كل جبل منهن جزءا ስማ እስቲ የጌታህን ቁድራ አላህ አራቱ ጭንቅላት በእጃቸው ላይ ነው። አይኑ ጭንቅላት ላይ ነው። ጆሮው ጭንቅላት ላይ ነው። በእጃቸው ይዙታል አራት አይነት አዕዋፍ። ከዛስ አራት የተለያየ ተራራ ደሙ ተደባልቋል። ሱብሃንአላህ ክንፉ ተደባልቋል። አጥንቱ ተደባልቋል። አንደኛው እዛ ነው፣ አንደኛው እዛ ነው። ህንድ ፊልም አይደለም እኮ አይደለም። ከዛ ثم ادعوهن እርግብ የሆነችው እርግብ አዕዋፍ የሆነችው አዕዋፍ ስም ብቻ ሲጠሩ አየር ላይ ደሙን ይሰበስበዋል። ጀሊሉ ደምን የተቀላቀለ ደምን እንደው አጣርቶ የሚያወጣ የረበል ዓለሚን ምን ታላለች? እናንተ ላብራቶሪ ነገር ይሰራሉ። ላኢላሃ ኢላላህ በል ደሙን ለይቶ አጥንቱን ለይቶ ላባውን ለይቶ ምናምን አድርጎ ያለምንም ያለ ሰሃን ደሙን ሰበሰበው። አየር ላይ አጥንቷን ሰበሰበላት፣ ላባዋን ሰበሰበላት፣ ቆዳዋን መለሰላት። ከዛ ያለውን ምናምኑን አለበሰና ክንፉን አደረገባትና ሩህ ተነፍቶባት ግን ጭንቅላት የላት። ያለ ጭንቅላት እየበረረች ትመጣለች አሉ። ሊያዩት ሌላ ጭንቅላት ሲሰጧት ኦፕሬሽን ክፍል የሚሰሩ ሰዎችን ጠይቃቸው እንዴት ነው ብትላቸው አያምኑም። ጭንቅላታቸውም አይወስደውም። ቢያምኑም ባያምኑም ግን ሐቂቃው ይሄ ነው አይደል? ያደርጋል አይደል? ማያሳየት ከፈለገ እኮ አይን አያስፈልገውማ ያሳያል። ያለ አይን ነብዩ አለይሂ ሰላም ገበሬውን እንዴት ትላለ ሸሃዳ ያስሉት ማን ምስክር አለ አላችሁ። ነብዩ አለ ያቺን ዛፍ ታያታለህ አሉት። ጋፍ ከፍ ያለ ቦታ ላይ ምስክር ነች አሉና እንደዚህ ብቻ አሏት አሉ። ኢሻራ ነይ ብቻ ሲሏት አሉ መሬቱን እየሰነጠቀች ነብይና ያ ገበሬው መሃል ቀጣለች። ማን አናሏት? ማንነኝ? አሽሃዱ አነከ ረሱሉላህ ነው። ዛፋ ቤትኛው አይን አየች፣ ቤትኛው ጆሮ ሰማች፣ ቤትኛው ምላስ ተናገረች። አንተ ጭንቅላትህ እንዲቀበል ነው እንጂ አላህ ለማናገር ምላስ አያስፈልገው። اليوم نختم على افواههم وتكلمنا ايديهم وتشهد السنتهم وتجحد ارجلهم بما كانوا يكسبون። እግሪ ይናገራል፣ እጅ ይናገራል፣
ምን አንባታችሁ ናችሁ ለእናንተ ብዬ የተከራከሩ አንጠቀነ አላሁ الذي አንጠቀ كل شيء ያ አቂል አቤት ያ ውሃ ጠማኝ አላችሁ ይሄን ተራራ ሰላም አለይኩም በለውና ካለ ውሃ ነቢ ስጠኝ ይልዋል ለማን ነው የሚለው ለተራራው ነው عرفوا الله አላህን ሲያውቁ ሁሉ እንዲያውቃቸው አደረገ خافوا لله وخافهم كل الورى አጀበል ሰላም አለይኩም ፍሉ ተራራ ወአለይኩም ሰላም አላችሁ ያውኛ ያው ጆሮ ስለሌለን والله ጆሮ ይስጠና አሜን ጆሮ ማድዑሁና ያቲነከ ሰዓያ الله 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 እንደዚህ ገጣጥሞ አመጣላችሁ አሉ ሱብሃንአላህ በላ ምን አይነት ጌታ ነው በቃ ለማዳን ሲያስፈልግ ኪልና ያስፈልገው ኪልን የምንወጣው ትእዛዙን ለመፈጸም ነው እንጂ አፊያ የለበትም ወላሂ ወቢላሂ ገንዘብ ስራ ምን ሰራው ስሩ ስላለ ነው እንጂ ስራ ያልሰራ ስለሚሞት አይደለም ስንተኛ ነው ዓለም ላይ እየሰራ ይበላል ይጠጣል ይተኛል ይነቃል ያዘ እሱ ነው የሚያደርገው ነገራትን አስባቦችን ምናደርገው ሰዎች ከሌሉ ስለምንጠፋ አይደለም ያለ ሰበብ ማኖር የሚችል ጌታ ነው የኛ ቁድራ ወላ 309 ዓመት ሞቶ ንቀልብሁም ذات اليمين وذات الشمال እየገለባበጥን ያኖር ያነበረ ማለት ምግብ አልበሉ አልጠጡ ሆዳቸው እንዳይ ጭንቱ ይዟቸው ራሱ ከንቀፍ አልተነሱማ فضربنا على اذانهم في الكهف سنين عددا ረብሻ ጫጩጩጭ እንዳይረብሻቸው ጆሮአቸውን ደፈንላቸውና 300 ዘባላ ቢዙ في كهفهم 300 سنين وازدادوا 9 አላህን ሲመኩ አላህን ሲፈሩ لو اطلعت عليهم የተኙ ሰዎችን ብታይ ኖሮ አላህ ለወላሂ ተሚንሁም ፍራራ ወለሙልኢተ ሚንሁም ሩዕባ ቀልብህ በፍራቻ ሞልቶ ትሮጥ ነበር አላህ ሱብሓነሁ ወተዓላ አላህን የተመኩ ሰዎች አላህን የመረጡ ለአላህ የኖሩ ወጣትነታቸውን ስልጣናቸውን ሀብታቸውን ለአላህ በትነውት አንተ ሪዳ ካለበት ዋሻ ለመግባት ዝግጁ ነን ሲሉ የቁርአኑን ራሱ የሱራው ምዕራፍ የሚሰየመው ራሱ የዋሻው ምዕራፍ በልልኝ አላህ ጀሊሉ ጀለ ጀላሉ እንደውም እናንተ ቀልብ ያላችሁ ሰዎች ቀልብ እንድትሉ ቀልብ የሌላችሁ ሰዎች ቀልባችሁ ነቃ እንዲል ሁሉ ጊዜ ጁማ አንብቡታል ከገባባችሁ አላህ ያልቃና የነቃ ያገኛል ቃል የገነቃ ያገኛል ያንቀላፋስ ፍልብዛችን ትልቅ እንግዳ አለው ወንድሞች شهر رمضان الذي انزل فيه القرآن ለትልቅነቱ ቁርአን የወረደበት ወሩ ወርሞን ይበቃዋል ስንት ረመዳኖች አልፈዋል አሁንስ የራሳችን እናዘጋጅነት ሲላላህ ብላችሁ አንድ ረመዳን አላህ እንደሚፈልገው ጾም እስቲ ይሄ ቃጥራ ያደረ ዘመግሪብ ሰዓት እየተነሳን ቃጥራ ያደረ 10 ሰዓት እየነሳን ማታ አቡበከር ሲዲቅ ቀንቀን አቡጃልና ምናምን ሆነበት አይደለም አይደለም የረመዳን ሩህ እንዳናገኝ ያደረገን ምንድነው ሲባል አፍጥሩ ሌላ ሰርግ ቤት ይመስላል ሂራቡ ሰርግ ቤት ይመስላል ምንድነው ሲባል ለይታችን ለቅሶ ቤት ይመስላል ቀናችን ሌላ እንቅልፍ ላይ ነው ያለው ረመዳን እንደዚህ ነው የእንቅልፍና ሳይታወቅ አሁን የምግብና የእንቅልፍ ወሮናል የምግብና ينقلف انزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصوم ومن كان مريضا أو على سفر فعدة من يريد الله بكم اليسر ولا يريد بكم المر مفلقباتكم ولتكبروا الله على ما هداكم ይሄ ረመዳን ልጽም ቶፊቅ ከሰጠህ የአላህን ታሪክነት ማሪፋ ቀልብ ላይ እንዲያስገባልህ ከፈለክ ቀኑን ጾም ለሊቱን ደግሞ አላህ እንደሚለው من صام رمضان ايمانا من قام رمضان ايمانا واحتسابا እስከዛሬ የሰራው ወንጀል አላህ ይምርሃል ለሊት በምትወደው አንድ ስጁድ 60 ሺህ ብር ያለው ቤት ይገነባል አለ 1500 ሐሰና ይጻፍልሃል በለሊት ላይ ከመግሪብ በኋላ መስተግዳችሁ ፈርዱ እንደ 70 ፈርድ ይባዛልሃል አየ የገበያ ቀኑ ረመዳን ነው ያዱኛ ብርም ያለው ኢድ ልብስ የሚገዛው በዚህ ባሁኑ ነው በቃ ግዴ ዋጅብ አይደለም አሽር ካልገዛ ችግር የለውም ያው ልጆቹ ላይ ከፍ ባሁኑ ገዛ ግን ረመዳን አንድ እንደው ለፍሉክስ የሚነሳበት ወር አይደለም አላህ የሚባልበት ነው አላህ ይሰና كتب عليكم الصيام كما كتب على الذين من قبلكم لماذا لعلكم تتقون ላለፈው استغفار ነድር እስቲ ረመዳን ነው رب صائم ብዙ ይጾማሉ ليس له من صيامه الا الجوع والعطش رهبنا ጥማት ብቻ የሚያተርፉ رب قائم الليل ይቆማሉ ليس له من قيامه الا السهر ቃጢራ ብቻ ድካም ብቻ رب تالي للقرآن قرآن የሚቀራሉ والقرآن يلعن على لعنة الله على الظالمين الى برمضان را ለሰራተኛ ስራ ቀንሽልህ ብዬ ነበር ስራ የቀነሰ ሰው ለሽልማት አላህ ይሰጣዋል ከእንደው ከጀሃነም ነፃ ያወጣውና ወንጀሉን ሁሉ አላህ ይምረዋል አጀበ
ዛሊም ስትሆን ሳሉ እሷም ጾመኛ አንተም ጾመኛ እንደሚፈለገው ካላሳለፍክ ሳሉ አላናቱ ለዛሊሚን አንደኛ ላለቱ ባንተ ላይ ይወጣል። ውሸታም ሆነ ስትቀራው እንደዛ። ለዚህ ረመዳኑ ሩህ ያለው ረመዳን እንዲሆን ሩህ ያለው ረመዳን እንዲሆን ምን ያስፈልጋል? ሐቂቃ ተውባ፣ ሐቂቃ ኢስቲግፋር፣ ሐቂቃ ኢናባ፣ እርስ በርስ አፉ ተባብለን አላየም እንዲያው ራሱ እቺን 15 እና ምናምን ራሱ ትንሽ ጾሙ ሰው ይምር ነበር። አፍጥር የሚበሉት ሱሁር 3 ብር ነበር። ወላሂ 30 ረመዳን ሲወጣ 11 ወር ሙሉ ይዟቸው የሚሄድ ኢማን ነበር። አሁን ያለው ሰው ረመዳን የሚገባው እኮ አሉ አላህ አፉ በልኝ ጓደኛው ስለታሰረበት ነው ሁሉ መስጊድ የሚገባው። ኢብሊስ ታስሮ የለ የተፈታ ቀን አላ ይወጣል። ሰላማዊ ሰልፍ ነው ያ ረቢ ፍታልን ነው አስራዋልና ነው። ለዚህ እኛ የሐቂቃ ባሪያ ሆነን ኢስቲቃማ ሰጥቶን በዛው እንድንቀር ነውና አላህ ያስቀረንና ለለው ኢስቲግፋር አድርገን እቺ ረመዳን ለመጠቀም ኢንሻአላህ ዝግጁ ነን። መጨረሻ የምነግራችሁ ረመዳን ካለቀ በኋላ 4 ሰዎች አላህ እስከ መቼም ረመዳን የማይቀበላቸው ሰዎች አሉ። ስንት? እነዚህ ረመዳናቸውን ይዙና ፊታቸው ላይ ወርውሩላቸው ይላል አላህ Subhanahu Wa Ta'ala። አንደኛ የሁለት የተኮራረፉ ሰዎች አላህ ረመዳናቸውን አይቀበልም። ለዚህ አፉ መባባል ነው። አፉ ማለት የሚፈራ ሰው ሳሉ ኩራት ያለበት ሰው ነው። ኩራት ያለበት ሰው የጀነት ሽታ ያገኛል ብሎ ያነሳል። ሁለተኛ የእናት አባት ሐቅ ያለበት ሰው አባዳን እንደው አቀል ዋሊዴን የሆነ ረመዳኑ ትንጠለጠላለች። ሶስተኛ ዘመዱን የቆረጠ ሰው እስትህን አጎትህን አያትህን ምናምኖች በላቸው ብቻ በፈለግ ለሆነ ለፍጫጭ ብለህ ለአንድ ቤት ሚራስ ብለህ የሆነች ይጋራለች ተዋሳ ሃኒ መባባል ለከበደ ራሱ ሰው ሃኒ ይላል። ለወንድምህ ምናምን መባባል ረመዳንን ለምን ታንጠለጥለዋለህ? ዘመድን የቆረጠ። አራተኛ አዘውታሪ ኸምር አዘውትሮ የሚጠጣ ሰው። እነዚህ አላህ ረመዳናቸውን ቢጾሙ የማይቀበላቸው ናቸው። ለምን እነዚህ ነገሮች የሚነገሩት እገሌ አይቀበሉም ለማለት አይደለም። ረመዳኑ ሳይመጣ ራሳችን አዘጋጅተን ቀልባችን ሳፊ አድርገን እንቀበለው። አላህ የተቀበላቸው አላህ አድርገና። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። اللهم بارك لنا في بقية شعبان وبلغنا رمضان وجعلنا يا ربي من تقائك وأمنائك ولطفائك ونقضائك من النار. اللهم عاتق رقابنا ورقاب آبائنا وأمهاتنا وأخواتنا وإخواننا يا رب العالمين وجميع المسلمين والمسلمات من النار يا رب العالمين. اللهم اجعل صيامنا صيام الصائمين قيامنا كقيام القائمين يا أرحم الراحمين. اللهم اجعل هذا رمضان يا رب العالمين سببا لرفع البلاء في جميع أمة النبي يا رب العالمين. واجعلها سببا لهداية الأمة كلها واجعلها سببا لفتح الهداية للعالم كله يا رب العالمين. اجعل بيتنا بيت كبيوت الصحابة واجعل أولادنا كأولاد الصحابة واجعل أزواجنا كأزواج الصحابة واجعل علماءنا كعلماء الصحابة واجعل همتنا كالصحابة يا أرحم الراحمين. افتح علينا فتوح العارفين وفقهنا في الدين يا رب العالمين. طهر قلوبنا عن غيرك ونور قلوبنا بنور معرفتك. اختم لنا بالخير والسعادة ولا تختم لنا بالشر والشقاوة. وصلى الله على سيدنا سبحان ربك رب العزة